ለኮሌጅ ትምህርት ክፍያዋ የሚሆን ገንዘብ ለማግኘት ስትል ልጅቷ በወንጀለኛ ቡድን መሪ ቤት ውስጥ በሞግዚትነት ስራ ተቀጠረች። የቤቱ አስተዳዳሪ ባለፈው አንድ ወር ውስጥ ብቻ 20 ሼፎች እንደተባረሩ ነገረቻት። እሷ ግን የምግብ ዝግጅት ውድድር አሸናፊ ስለነበረች በራሷ ሙሉ እምነት ነበራት። እንዲያውም ቤት ውስጥ እየጨፈረች ነበር የምታበስለው። ሳይታሰብ ጃክ ወደ ቤት ተመልሶ መጣና ሼፏን እንድታባረራት ተናገረ። ምክንያቱ ደግሞ ሊዛ ቤቱ ግድግዳ ላይ የትዕዛዝ ማስታወሻ ወረቀት ለጥፋ በመሄዷ ብቻ ነበር። ጃክ ማስታወሻውን አይቶ በጣም ተበሳጨ። የሀብታሞች ባህሪና ልማድ አንዳንዴ ይገርማል። የቤቱ ጠረጴዛ መብራቶች ሁሉም እኩል ከፍታ ሊኖራቸው ይገባል። እያንዳንዱ ዕቃም በተቀመጠበት ትክክለኛ ቦታ ላይ መሆን አለበት። ከ1 ሚሊሜትር ያነሰ እንኳን መዛባትን መታገስ አይችልም ነበር። ነገር ግን ሊዛ ያዘጋጀችው ምግብ ሲቀምስ የምግቡ ጣፋጭነት ሀሳቡን አስቀየረው። ረዳቱን ባለፈው ቀን የሰራችው ሼፍ ስራውን እንድትቀጥል አዘዛት። ነገር ግን ዳግመኛ ሌላ ማስታወሻ እንዳትተው በጥብቅ አስጠነቀቃት። በንጋታው ሊዛ ግድግዳው ላይ የተሰቀለ ምስል አይታ ይህ ያረጀ ሰውዬ የቤቱን ባለቤት መሆን አለበት ብላ ገመታች። ነገር ግን ተሳስታ ነበር። ጃክ በጣም ቆንጆና ማራኪ ወጣት ነበር። ለገበያ በሚወጣበት ጊዜ እንኳን በሄሊኮፕተር ነበር የሚሄደው። ጃክ ለጓደኞቹ ስለ ሊዛ ምግብ አሰራር እየፎከረ እንዲህ በጥሩ ሁኔታ የምታበስል ሴት በእርግጠኝነት መካከለኛ እድሜ ላይ ያለች ሴት መሆን አለባት ይል ነበር። በድጋሚ የራት ሰዓት ደረሰ። ሊዛ አሁንም በጥንቃቄ ማስታወሻ ተወችለት። ሾርባውን ፓስታው ላይ ከማፍሰሱ በፊት ማስታወሻውን እንዲያነብ ማሳሰቢያ ነበር። ማስታወሻውን ተናዶ ወደ ቆሻሻ መጣያ ቢጥልም እሱ ግን የሊዛን መመሪያ ተከተለ። ሾርባውን ፓስታው ላይ አፍስሶ ይመገብ ጀመር። በሚቀጥለው ቀን ሊዛ ባዶውን የምግብ ጠረጴዛ ተመለከተችና ቤቱን ለማስዋብ ሲባል የአበባ ማስቀመጫ አመጣች። ባለቤቱ ውሃ እንዲያጠጣው የሚገልጽ ማስታወሻም ተወችለት። ነገር ግን በሚቀጥለው ቀን የአበባው መጥፋት አላስገረማትም። ጃክ መልእክት ትቶላት ነበር። በተለይም ቤቱ በማስታወሻ ወረቀቶች መሸፈኑን መታገስ እንደማይችል ገለጸላት። ሊዛ ወዲያውኑ ማስታወሻውን ከፊኛ ጋር አያይዞ የመስቀል ሀሳብ መጣላት። የእረፍት ቀን ደረሰ። ጃክ ከጓደኞቹ ጋር ወደ ድግስ ሄደ። ሊዛ ደግሞ በዚያው ቦታ በአጋጣሚ በአስተናጋጅነት ትሰራ ነበር። እስከዚያች ቅጽበት ድረስ ሁለቱም ተያይተው አያውቁም ነበር። ነገር ግን ሊዛ መጠጥ ልትቀዳለት ስትል አምባሯ በአጋጣሚ ከሱ ሸሚዝ ቁልፍ ጋር ተጠላለፈ። ሊዛ ይቅርታ እየጠየቀች ደጋግማ ተናገረች። ጃክ ግን ሙሉ በሙሉ ትዕግስት አጥቶ ይታይ ነበር። በዚህ መሃል ጓደኛዋ የሰጠቻት አምባር ይበጠስና መሬት ላይ ይበተናል። ሊዛ በቁጣ ለምን እንደዚህ ታደርጋለህ አለችው። ጃክ ወዲያውኑ ከቦርሳው ብር አውጥቶ ሰጣት። ነገር ግን ቁጣዋ ሊያበርደው አልቻለም። ጓደኛዋ በመካከላቸው ገብታ ብሩን ተቀብላ ነገሩን ለማረጋጋት ሞከረች። በሚቀጥለው ቀን የጃክ ጥብቅ ፍላጎቶች በመብዛታቸው ምክንያት አዲሷ የቤት ሰራተኛ በቁጣ ስራዋን ጥላ ወጣች። ሊዛ ይህንን እንደ ጥሩ አጋጣሚ ተመለከተችው። ወደ ቤቱ አስተዳዳሪ በመሄድ የትርፍ ሰዓት የጽዳት ስራ ለመስራት ጠየቀች። ስለ ችሎታው ማጋነነችላት። አስተዳዳሪዋም እንድትሞክረው ተስማማች። ሊዛ የጆሮ ማዳመጫ አድርጋና መጥረጊያ ይዛ ከሙዚቃ ጋር እየጨፈረች ነበር። የቤቱ ባለቤት የቅንጦት መኪና ከቤት ውጭ መቆሙን አላወቀችም። ሰውየው ወደ ቤት ከገባ በኋላ በመጀመሪያ ወደ ማድ ቤት በመግባት ውሃ ጠጣ፣ እንዲሁም ሻወር ወሰደ። ሊዛ ድምጽ ስትሰማ በቤት ውስጥ ሌባ ያለ መስሏት ነበር። ሊዛ ከጀርባዋ ድምጽ ሰምታ በፍርሃት ጥግ ላይ ተሸሸገች። ሁለቱም እርስ በርሳቸው ሳይገናኙ ለግማሽ ሰዓት ያህል በቤት ውስጥ ወዲያ ወዲህ ሲሉ ቆዩ። በመጨረሻ ግን ተጋጩ። ጃክ ሊዛን ወዲያውኑ አወቃት። እሷ በፓርቲው ላይ ከሱ ጋር የተጋጨችው አስተናጋጅ ነበረች። ሊዛ በጣም ደንግጣ ይቅርታ እንዲያደርግላት ለመነችው። ጃክ የቤቱ ባለቤት እሱ መሆኑን እስኪነግራት ድረስ እፎይታ አላገኘችም ነበር። ሊዛ አዲሷ አብሳይና ጽዳት ሰራተኛ እሷ መሆኗን ገለጸችለት። ጃክ ሙሉ ለሙሉ ግራ ተጋባ። ስራዋን ልትቀጥል እንደምትችል ነገራት። ነገር ግን እሱ ቤት በሚሆንበት ጊዜ እሷ ቤት ውስጥ መገኘት እንደሌለባት አስጠነቀቃት። ወደ ቤት ስትመለስ ሊዛ ስለሆነው ነገር ለቅርብ ጓደኛዋ ነገረችው። ጓደኛዋ እሱን በኢንተርኔት ፈልጋ የሰውየው ሀብት 100 ቢሊዮን እንደሆነ አወቀች። በተጨማሪ ያላገባ መሆኑን አረጋገጠች። በሚቀጥለው ቀን እሷ ቤት ውስጥ እየሰራች ሳለ አንድ ትንሽ ልጅ ድንገት መጥቶ አስደነገጣት። ልጁ የጃክ የእህት ልጅ እንደሆነ አወቀች። ትንሹ ልጅ ንቁና ተወዳጅ ስለነበር በፍጥነት ከሊዛ ጋር ጓደኛ ሆነ። ክፍል ውስጥ በትራስ መታገል ጀመሩ። ቦታውን ሙሉ ለሙሉ አበላሹት። እንዲያውም በግቢ ውስጥ በሶፋው ድንኳን ሰሩ። ጃክ ወደ ቤት ተመልሶ ቤቱን በስብርባሪና በተበላሸ ሁኔታ ሲመለከተው ሊዛን በኃይል ተቆጣት። ልጁ ለሊዛ በጣም አዘነላት። ወዲያውኑ ወደ እሷ ሮጦ በመሄድ አጎቱ ትዕግስት የሌለው ቢሆንም በእውነቱ ግን በጣም ደግ ሰው እንደሆነ በመናገር አጽናናት። በሊዛ አይኖች ውስጥ እንባ ተሞሉ። ጃክ ሊዛ የራት ምግብ እንድታዘጋጅ ጠየቃት። ሊዛ የቺዝ ሰላጣ ቀረበች። ጃክ ግን ሜኑውን ለምን እንደቀየረችው ጠየቃት። በዚህ መሃል ልጁ አብራቸው ራት እንድትበላ ፈለገ። ሊዛ ግን ስራ እንዳላት በመናገር ለማመካኘት ሞከረች። ልጁ አጥብቆ በመጠየቁ ጃክ እሷን ከመጋበዝ ውጪ ሌላ አማራጭ አልነበረውም። ከራት በኋላ ሶስቱም በአንድነት በግቢ ውስጥ ፊልም ተመለከቱ። ሊዛና ትንሹ ልጅ ፈንዲሻ እየተወራወሩ ሲጫወቱም ነበር። በመሃል ትንሹ ልጅ ከተቀመጠበት ተነስቶ ወደ መታጠቢያ ቤት ሄደ። ከመሄዱ በፊት አጎቱ እህቱ ላይ በድጋሚ እንዳይጮህባት አስጠነቀቀው። እንዲሁም እርግጠኛ ለመሆን ወደ ኋላ ዞሮ ማየትን አረሳ። ሊዛ ትንሹ ልጅ ምን ያህል ተወዳጅ እንደሆነ ስታደንቅ ጃክ እሱን በልጅነቱ እንደሱ እንደነበር ተናገረ። ሊዛ ግን ጃክን በልጅነቱ ማሰብ እንደሚከብዳት ገለጸችለት። ወደ ቤት ከተመለሰች በኋላ የቅርብ ጓደኛዋ ሀብታም ባሎችን ለማደን ወደሚካሄድበት ባር ብቻዋን እንደሄደች ሰማች። ጓደኛዋን ለማዳን ሲባል ከሌላ የቅርብ ጓደኛዋ ጋር ወደዚያው ሄደች።
ጓደኛዋ በእድሜ በገፉ ወንዶች ተከባ ባይል እንድትጠጣ ሲያደርጓት አገኟት። ሊዛ አዛውንቶቹን ጠቆታ የሰከረችውን ጓደኛዋን ጎትታ ወሰደቻት። ይህን ሁኔታ በአጋጣሚ የጃክ ጓደኛ አየ። እሱም ሊዛ ባር ውስጥ እንደነበረች ለጃክ ነገረው። ይህም ጃክ የቤቱ ሞግዚት በሱ ላይ ዓላማ እንዳላትና እሱን ለማጥመድ እንደፈለገች በስተት እንዲያስብ አደረገ።